ተማሪዎች እንዴት ናችሁ? ዛሬ ደግሞ ኢኮኖሚክስ በሶስተኛ ክፍላችን የ2016 ኢንትራንስ ኤግዛም የምንሰራ ይሆናል። ከዛ በፊት ግን ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ እንዲሁም ደግሞ ቪፒኤን አብርታችሁ ብታዩ ለኔም ስለሚጠቅመኝ ማለት ነው። በባለፈው የሁለተኛው ፓርታችን ኢኮኖሚክስ ኢንትራንስ ኤግዛም ያቆምንበት ክፍል 41ኛ ጥያቄ ላይ ነበር። ዛሬ እንቀጥላለን። Among the following direct taxes, which one is a tax that is imposed on the land and buildings? Among the following direct taxes, which one is a tax that is imposed on the land and buildings? A. Income tax. B. Property tax. C. Transfer tax. D. Capital gain tax. መልሶቻችሁን እየሰራችሁ እሺ ወደ መልሶቻችን ከመግባታችን በፊት መጀመሪያ ጥያቄውን መረዳት አለብን። ምንድነው የሚለን? ቢልዲንጎች እንደ ላንድ እና ቢልዲንጎች እንደ መሬትና ለግንባታ ለቤት ግንባታ አይነት የሚጣሉ ግብሮች ምንድን ብለን እንጠራዋለን ነው የሚለን። ኢንካም ታክስ ከገቢ ላይ የሚጣል ወይም ከምናገኘው ገቢ ላይ የሚጣል ግብር ነው። ትራንስፈር ታክስ ደግሞ ንብረት ስናስተላልፍ ወይም ስናወርስ ምናምን የሚጣል ግብር ነው። ካፒታል ጌን ታክስ ደግሞ የሆነ ነገር ስንሸጥ ለምሳሌ መኪና ምናምን ሊሆን ይችላል። ስንሸጥ ከዛ ላይ የምናገኘውን ፕሮፊት እንደ ግብር ደግሞ ይጣላል ማለት። ስለዚህ መልሳችን ፕሮፐርቲ ታክስ ይሆናል። በላንድ እና እንደ ቢልዲንግ ላሉ ነገሮች የሚጣል ግብር ፕሮፐርቲ ታክስ ብለን እንጠራዋለን ማለት። ስለዚህ አንሰራችን ቢ ይሆናል። እሺ question number 42. Which one of the following is an objective of taxation? Which one of the following is an objective of taxation? A. Reducing income disparity. B. Promoting consumption of harmful products. C. Widening regional imbalance. D. Encouraging import. መልሶቻችሁን እየሰራችሁ እሺ ወደ መልሳችን ስንገባ ጥያቄው ምንድነው የሚለን? ታክሴሽን ወይም ግብር ዋና ኦብጀክቲቭ ወይም ዋና ዓላማው ምንድነው ነው። እሺ የመጀመሪያው ምንድነው የሚለን? ሪዲዩሲንግ ኢንካም ዲስፓሪቲ በከፍተኛና ዝቅተኛ ገቢ ባላቸው ሰዎች ያለውን ልዩነት ለማጥበብ ወይም ደግሞ ይሄ ሙሉ ለሙሉ ማስቀረት ባይቻልም ግን ሪዲዩስ ለማድረግ ልዩነት እንዳይኖር ለማድረግ ነው ዋና ዓላማ ይለናል። ቢ ደግሞ ምንድነው የሚለን? ኮንሰምፕሽን አሁን ለምሳሌ አንድ ፕሮዳክቶችን ይሄ የምንጠቀማቸውን ፕሮዳክቶች ሃርምፉል የሆኑ እንዲሆኑ ወይም መጥፎ ፕሮዳክቶች እንድንጠቀም ያበረታታል፣ ኢንከሬጅ ያደርጋል ነው የሚለን አይደለም። ሲ ደግሞ ምንድነው የሚለው? በሪጂናል መካከል ያለ ኢምባላንስ፣ ይሄም አይሆንም። ኢምባላንስ እንዲሆን መቼም ታክሴሽን አያደርግም። እሺ ዲ ደግሞ ኢንከሬጂንግ ኢምፖርትን ያበረታታል፣ ከኤክስፖርት ይልቅ ኢምፖርትን ያበረታታል። ስለዚህ ይሄም መልስ አይሆንም። አንሰር ኢዝ ኤ ይሆናል። በከፍተኛና በዝቅተኛ ገቢ ያላቸው ሰዎች መካከል ያለውን ልዩነት መቀነስ ነው ዋና ዓላማው ማለት ነው። ስለዚህ አንሰራችን ኤ ይሆናል ማለት ነው። እሺ question number 43. The burden and incidence is imposed by one of the following tax categories on different individuals. Which one is it ይላል? The burden and incidence is imposed by one of the following tax categories on different individuals. Which one is it? A. Payroll tax. B. Corporate income tax. C. Value added tax. D. Rental income tax. መልሶቻችሁን የሰራችሁ እሺ ወደ መልሳችን ስንገባ ምንድነው የሚለን? ይሄ ለአንዳንድ ሰው ይሄ ምንድነው? ለምሳሌ አንድ ነጋዴ የሚሸጥ ከሆነ ከዛ ነጋዴ ጋር የሚጣለውን ግብር ወዴት ያመጣዋል? ኢንዲቪዥዋል ያደርገዋል ማለት። ለምሳሌ አንድ ዳቦ የሚሸጥ ሰው ካለ እዛ ጋር 15% ይቆረጣል። ያንን ነገር ለሚገዛ ሰው 15% ይቆረጣል። ስለዚህ እያንዳንዳችን እንዲደርሰን ያደርጋል። ስለዚህ ከሸቀጦች ላይ የሚጣል ግብር ነው ማለት ነው ይሄ ማለት። ስለዚህ ይሄን አንድ ሰው ላይ የሚጣለውን ኢምፖዝ የሚሆነውን ታክስ ኢንዲቪዥዋል ስናደርገው የትኛው ነው መልሳችን የሚሆነው? ኤ ፔሮል ታክስ የሚለው አንድ ሰው ከሚያገኘው ለምሳሌ አንድ ሰራተኛ ከሚያገኘው ሳለሪ ወይም ደሞዝ ላይ
የሚቆረጥ ነው ፔሮል ታክስ የምንለው። ኮርፖሬት ኢንከም ታክስ ደግሞ የምንለው አንድ ካምፓኒ አምርቶ ከሚያገኘው ፕሮፊት ላይ የሚቆረጥ ነው። ቫሊዩ አድድ ታክስ ደግሞ የምንለው ከሸቀጦች ላይ የሚቆረጥ ወይም የ15% ቫት የምንለው ማለት ነው። ዲ ደግሞ ሬንታል ኢንከም ታክስ አንድ ሰው የሆነ ቤት ሊሆን ይችላል፣ ሱቅ ሊሆን ይችላል ምናምን አከራይቶ ከሚያገኘው ገቢ ላይ ተጨማሪ ለመንግስት ታክስ የሚከፍለው ነው። ስለዚህ ከዚህ ውስጥ መልሳችን ማን ይሆናል? ቫሊዩ አድድ ታክስ ይሆናል ማለት ነው። ስለዚህ ሲ መልሳችን ነው። ሲ መልሳችን ይሆናል። እሺ ወደ 44ኛ ጥያቄ ስናልፍ in Ethiopia which one of the following institution is responsible to collect tax on behalf of the government? In Ethiopia which one of the following institution is responsible to collect tax on behalf of the government ይላል። A the Ministry of Finance, B the Central Bank, C the Commercial Bank, D the Ministry of Revenue ይላል። መልሶቻችሁን የሰራችሁ እሺ ወደ መልሳችን ስናልፍ ምንድነው የሚለን? ኢትዮጵያ እንደ ኢትዮጵያ ማለት ነው ግብር ተሰብስቦ ወዴት ነው የሚሄደው? ወይም ዋናው ኤጀንቱ ማን ነው? ግብር ሰብሳቢ ነው የሚለን። ከዚህ ውስጥ ስናይ ሚኒስትሪ ኦፍ ፋይናንስ አይደለም፣ ሴንትራል ባንክ አይደለም፣ ኮመርሻል ባንክ ጭራሽ ንግድ ባንክ አይሆንም። ዲ ደግሞ ሚኒስትሪ ኦፍ ሬቨኑ የገቢዎች ሚኒስቴር ነው ማለት ነው ታክስን የሚሰበሰበው። ስለዚህ ሚኒስትሪ ኦፍ ሬቨኑ ይሆናል። መልሳችን ዲ ነው። ስለዚህ ወደ question number 45 እንለፍ። which one is the type of indirect tax imposed on luxury item and other goods that are demanded inelastic when the goods imported ይላል። which one is the type of indirect tax imposed on luxury items and other goods that are demand